ይሄ የገባኝ ቀን ነው ባይዘው ደንግጬ የተነሳሁት። ይሄ የገባኝ ቀን ነው ደንግጬ የተነሳሁት። የእግዚአብሔር የመጨረሻ ደውሉ ላይ ስላዳመጥኩት ነው ያለሁት ዛሬ ወገኖቼ ነው። ግን የህይወት አለ አይደለ? ይሄ በተለይ ግሬ ፓርቷን ገና አላየሁም ነበረ። ትንሽ እዚህ መጥቼ ውጭ ሀገር መጥቼ ህይወት እስኪያሸኝ ድረስ ማለት ነው። እንኳን ወደ ቻናሌ በሰላም መጣችሁ። ስሜ ቤት ይባላል ለማታውቁኝ። እዚህ ዩቲዩብ ላይ የተለያየ ነገሮችን ፖስት አደርጋለሁ። ላይፍ ስታይል ሪሌትድ የሆኑ ፖስቶችን በእምነት በሰልፍ ዲቨሎፕመንት፣ እንደገና ደግሞ ራሴን ለማሻሻል የማደርጋቸውን ነገሮች የምወድቀውን ሁሉን ነገር በእውነትና በቫልነራቢሊቲ ከእናንተ ጋር ሼር የማደርግበት ቻናሌ ነው። ዛሬ የመጀመሪያ ቀናችሁ ከሆነ እንኳን በሰላም መጣችሁ። ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ደግሞ እኔ እህታችን ተባበሩኝ። ወደ ቀረው ቪዲዮ ወደ ገደለው ንግባ። ይህን ቻናል ስጀምር ለምን እንደጀመርኩኝ ሰሞኑን እያሰብኩኝ ነበረ። እናም ብዙ ጊዜ ጀምሬ ማቆሜ መሀል ላይ እረፍት ወስጄ ነበረ እና በጣም እያሰብኩኝ ነበር ሰሞኑን ለምን በስራ ውጥረት በሉት በህይወት ውጣ ውረድ ከተሰጠኝ አሳይመንት ትንሽ ራሴን ፈቀቅ ብዬ አገኘሁኝ እና እስቲ ራሴን ልመርምር ብዬ ትንሽ ጊዜ ወስጄ እያሰብኩኝ ነበረ። ይህን ቻናል የጀመርኩበት ምክንያት ድሮ ሰው የሚያውቀኝ ወይም ሰው እኔን ሲያውቀኝ ስለ ራሱ ወይም ስለ እኔ ያለው አስተሳሰብ በጣም ግልጽ የሆነ መስመር የያዘ ብዙ ኮምፕሊኬትድ ያልሆነ ነው። ለምን መሰላችሁ? አስተዳደጌም እንደዛው ስለነበረ በጣም ኢዚ ጎዊንግ የሆነ በጣም ሲምፕል የሆነ ላይፍ ነው የኖርኩት። ትውልዴም እድገቴም አዲስ አበባ ነበረ። ጥሩ ቤተሰብ ውስጥ ነው ያደግኩት። ብቻ ላይፍ ነጭና ጥቁር ነበረ። ጥሩ ቤተክርስቲያን ነው ያደግኩት። ስርዓቴን ይዤ ያደግኩ ሰው ነኝ። ግን የህይወት አለ አይደለ? ይሄ በተለይ ግሬ ፓርቷን ገና አላየሁም ነበረ። ትንሽ እዚህ መጥቼ ውጭ ሀገር መጥቼ ህይወት እስኪያሸኝ ድረስ ማለት ነው። ከዛ ስለ ብዙ ነገር የነበሩኝን አስተሳሰቦች ስመረምር እውነት መስሎ አልታየኝም። ሰው ፕሪቴንድ የሚያደርገው የሚያሳየው ማንነቱና ግን የሚኖረው ህይወት ብዙ ጊዜ አንድ አይነት አይደለም። እና ታዲያ እንዴት ነው ራሴን ሼር አድርጌ ተንፍሼ እፎ የምልበት ቦታ ለራሴ ሰጥቼ ሰዎችም ደግሞ ከተጠቀሙበት ጥሩ ብዬ የጀመርኩት ቻናሌ ነው። የሚገርማችሁ ይህን ያህል ሰው በእኔ ቪዲዮ ይጠቀማል የኔን ቪዲዮ ያያል ብዬም አስቤም አይደለም። ኦልሞስት እንደ ጀርናል ለራሴ ጀርኒን ክሬት ማድረግ የፈለግኩበት ቦታ ነበረ። በምጀምርበትም ሰዓት ይሄንን ቻናል የዛሬ 2 ዓመት ነው መሰለኝ አካባቢ የመጀመሪያ ቪዲዮን ፖስት ያደረግኩት። በዲቮርስ ውስጥ አልፌ ከዲቮርስ ሪትሪት አድርጌ ወደ ራሴ ተመልሼ ከዛ ራሴን ሪቢልድ እያደረግኩኝ ለምን ሪቢልድ ሳደርግ ሰው አያየኝም ብዬ የጀመርኩት ቻናል ነበረ። አይውሽ እውነት ለመናገር በታማኝነት በቀጠልኩበትና በየሳምንቱም ቢሆን በየወሩ በታታሪነት እናንተ ጋር ብመጣና አንዳንዱን ነገር ባሳያችሁ። እንደዚህ አይነት ነገር ሲጀመር በተለይ ኮንቴንት ክሪኤሽን የመሰለ ነገር ወደ ካልኩሌሽን እንገባለን። ይህንን አድርጌ ከዛ በኋላ ማን ነው ኤዲት የሚያደርገው? ከዛ ኤዲት ተደርጎ በቃ ነገሮች ከብደው ስለሚመጡ ኢቨን እግዚአብሔር በውስጣችን ያስቀመጠልንን መልካምና ጥሩ ነገር በእኛ ካልኩሌሽን እና በእኛ አቅም እንመዝነውና ያን ነገር በቃ ኦቨርቲንክ አድርገነው ብዙ ነገር አስበነው ታስቦ እኮ ተወልዶ እኮ ሞቷል ያ ነገር። ቢካዝ ከማድረግ ይልቅ በሀሳብ እየሞትን ስለሆነና እስቲ ራሴን ልፈትን። ሰሞኑን በታማኝነት የቀረውን 6 ወር እዚህ 2000 ሰብስክራይበሮቼ ጋር መጥቼ ማውራት እችላለሁ ወይ? እስቲ በታማኝነት እነሱ ጋር እገኛለሁ ወይ ብዬ አሰብኩኝ። ይሄ አሳይመንት የተሰጠኝ ከእግዚአብሔር በጣም ቆይቷል። ባይዘዌ የመጀመሪያ ዩቲዩብ ቻናሌ 2014 ላይ ነበር የተከፈተው። በፍርሃት ኦቨርቲንክ በማድረግ እንዳልኳችሁ የትም ሳይደርስ እንግዲህ 12 ዓመት ሆኖታል። ይህንን እምላችሁ ስለ ዩቲዩብ ምናምን እያልኩኝ ሳይሆን
እግዚአብሔርን ባለማመን፣ እግዚአብሔርን ባለመታዘዝ፣ በራስ ላይ በመደገፍ በራስ አቅም ላይ በመመርኮዝ የሚመጡትን ነገሮች ሚስ የምናደርጋቸውን ነገሮች ስለራሴም ስለማስብ ነው። ምናልባት በሀያዎቹ ውስጥ እንዲሁም 10 ምናምን ቲኔጀሮች የሆናችሁ ሰዎች ቪዲዮ ልታዩት ትችላላችሁ። በህይወቴ ካደረግኳቸው ነገሮች ይልቅ ሳላደርግ የቀረኋቸው ነገሮች ናቸው ሪግሬት የማደርጋቸው። ብዙ ነገር አድርጌያለሁ በህይወቴ። አይ ውድ ሴይ 50-50 ነው። 50%ቱ በጣም ጥሩ የሆኑ ሪዛልቶች አግኝተዋል። 50%ቱ ደግሞ እንዲሁ ኮንሲኩዌንሱ በጣም ከባድ ነበር። አንዳንዱን ኮንሲኩዌንስ እስከ ዛሬ ድረስ የምኖራቸውን ኮንሲኩዌንሶች ማለት ነው። ነገር ግን እውነት እላችኋለሁ ካደረግኩት ነገርና ዋጋ ካስከፈለኝ ነገር ይልቅ ሳላደርግ እንዲሁ በአይምሮዬ ሳብሰለስል ያሉት ነገሮች ናቸው ሪግሬት የማደርጋቸው። ስለዚህ እግዚአብሔር በውስጣችሁ ያስቀመጠውን ነገር፣ አድርጎ ያላችሁን ነገር፣ ታዘዙ ያላችሁን ነገር ባለማድረግ ውስጥ የሚገኘው ኤክስፔንስ ብዙ ነው። እውነቴን ነው የምነግራችሁ። በዛ ላይ ይሄንን ቻናል የጀመርኩባቸው ሌላው ሪዝን ራሴን ሪቢልድ እያደረግኩኝ ነበረ። ከዲቮርስ በኋላ፣ ከልብ ስብራት በኋላ፣ ከኤክስፔክቴሽን ከመውደቅ በኋላ ኢቨን ከእግዚአብሔር ጋር ያለኝን እምነት እንዴት ነው ሪቢልድ የማደርገው? ምክንያቱም ጥሩ ልጅ ከሆንሽ፣ መስመር ከያሽ፣ ትምህርትሽን ከተማርሽ፣ ራስሽን ከጠበቅሽ ይሄ ይሆንልሻል አይነት ነገር እስኪመስል ድረስ ሃይማኖት በህይወቴ ውስጥ በጣም ሰርጾ ገብቶ ስለነበረ ነገሮች እንዳሰብኩት እንዳልኳችሁ በነጭና በጥቁር መሀል ያለው ግሬ በጣም ሲበዛ የእምነት መቃወስ ውስጥም ገብቼ ነበረ እና ከዛ እንዳገገምኩኝ ነው ይህን ቻናል የከፈትኩት 2024 ላይ ላይክ ራሴን መልሼ ሳገኝ፣ እግዚአብሔርን መልሼ ሳገኝ፣ ማመን ስጀምር ከእንደገና እምነቴን ካጣሁኝ በኋላ ማለት ነው። ስለዚህ ይሄ ግን ማን ነው እንደዚህ ሆኛለሁ፣ ቫልነራብል ሆኖ እግዚአብሔርን ማመን አቅቶኛል፣ መጸለይ አቅቶኛል፣ እግዚአብሔር አለ እስከሚያስብል ድረስ እምነቴ ሄዶ ማን ነው እንደዛ ብሎ ቫልነራብል ሆኖ የሚያወራው? በዚህ ዘመን እኛ ያደግንበት ጋር ማለት ነው። እኔ እንደዚህ አይነት ሰው አላገኘሁም እና እግዚአብሔር እኔን ሲያድነኝ፣ እግዚአብሔር እኔን ከዛ ነገር ውስጥ ሲያወጣኝ ለእኔ ብሎ አይደለም፣ ለእኔ ብሎ ሳይሆን ከእኔ በኋላ ለሚመጡት ሰዎች የኔን ድምፅ ሰምተው፣ የኔን ስቶሪ ሰምተው፣ የኔን ቴስቲሞኒ ሰምተው ወደ እግዚአብሔር ስለሚመጡ ሰዎች ብሎ ስለሆነ እንደ ሸክም ነው ይሄ ነገር በውስጤ የቀረው። አንዳንዶቻችሁ ቲክቶክ ላይ ነው የምታውቁኝ። ቲክቶክ ላይ የበለጠ ሾርት የሆኑ ፎርሞች ነው ብዙ ጊዜ ይዤ የምመጣው። ግን እዛም ላይ እግዚአብሔር ያስተማረኝን የእግዚአብሔርን ቃል ከእግዚአብሔር ጋር በጽሞና ባሳለፍኳቸው ጊዜ የኔን ህይወት ያደሳቸውን መንገዶች፣ እግዚአብሔር ህይወቴን ሲያድስ የተጠቀማቸውን ቃሎች ነው ከእናንተ ጋር ሼር እያደረግኩ የነበረው። እዚህ ላይ ሞር ሰዓትም ሳይገድበን እንግዲህ እንድንጫወት፣ እንድናወራ፣ አቴንሽን ስፓናችንንም ፊክስ እንድናደርግ፣ ምክንያቱም ቲክቶክ ላይ ያለው አቴንሽን ስፓን በጣም ጥቂት ስለሆነ እንደዚህ ማድረግ ስለለመድን ለእኔም ደግሞ መረጋጋት ይሆነኛል ብዬ ወደ ጀመርኳት ዩቲዩብ ተመልሻለሁ ከእናንተ ጋር ይሄንን ልጨዋወት። በዚህ አጋጣሚ ማለት ነው በጣም ልነግራችሁ የምፈልገው ይሄንን ቻናል ለመጀመር የፈጀብኝ ሜንታል ወር አሁን አይመስልም። ምክንያቱም ትንሽ ኮምፈርተብል ሆኛለሁ። ካሜራ ላይ መምጣት መናገር በጣም ተጫዋች ነኝ እንደምታዩኝ። አም ቬሪ ኢዚ ጎይንግ፣ ቀላል ነው። ከግድግዳ ጋር አወራለሁ። አይ ሃቭ ኖ ፕሮብለምስ። ግን በራሴ መተማመኔን ቢውልድ አድርጌ፣ በእግዚአብሔር መተማመኔን ቢውልድ አድርጌ፣ እንደገና ደግሞ የሚጠቅም ነገር ሰው ሰምቶት ሊታደስበታል ብዬ የምለውን ነገር ራሱ ለማቅረብ ኮንፊደንስን ቢልድ ለማድረግ በጣም ብዙ ጊዜ ነው የፈጀብኝ ጊዜ ኔሰሰሪ ነበረ አልነበረም። እውነት ለመናገር በማድረግ ውስጥ ነው ትምህርት ያለው፣ ባለማድረግ ውስጥ እና በማሰብ ውስጥ አይደለም። እንደውም ቃሉን ሰሚዎች ሳንሆን አድራጊዎች እንድንሆን ነው የእግዚአብሔርም ቃል የሚያበረታታን።
እና አንድ ነገር ሰምታችሁ አሁን ዛሬ ይሄንን ቪዲዮ ሰምታችሁ ሊሆን ይችላል በውስጣችሁ የቀረ ማድረግ አለባችሁ የተባላችሁት ያላደረጋችሁት ያንን ነገር ዛሬ ኮንትሮል መውሰድ አለባችሁ። ዛሬ የመጀመሪያ ስቴፑን መውሰድ አለባችሁ። የሆነ ነገር አደርጋለሁ ብላችሁ ለዘመናት ያሰባችሁት ያ ነገር እግዚአብሔር ባይዘዌ ማለት ነው ይሄ የገባኝ ቀን ነው ባይዘዌ ደንግጬ የተነሳሁት። ይሄ የገባኝ ቀን ነው ደንግጬ የተነሳሁት። ለዘመኑ የሚሆን እግዚአብሔር ሁልጊዜ ሰው አለው። እናንተ ከሆናችሁ ጥሩ የዛ በረከት ተካፋይ ትሆናላችሁ። እግዚአብሔርን አገልግላችሁ ታልፋላችሁ። እናንተ ካልሆናችሁ ግን እግዚአብሔር ሁልጊዜ ሰው አለው። ስለዚህ ያ በር ሲመጣ ሲያንኳኳ ይህንን ጀምሬ ባይዘወይ የአገልግሎት ምናምን ሲባል ወይም ጥሪ ሲባል የእግዚአብሔርን ቃል ሼር ማድረግ፣ መዘመር፣ መጸለይ እና መስበክ የእግዚአብሔርን ቃል ሼር ማድረግ ከሰው ጋራ ማለት አይደለም። እግዚአብሔር የሰጣችሁን ያንን መስመር እግዚአብሔር የሰጣችሁን ያንን እውነት መኖር ማለት ነው። እግዚአብሔር አድርጌ ያለሽን ሕክምና ትምህርት ቤት ግቢ ብሎሽ በሕክምና ትምህርት ቤት መግባት ያለው ፐርሰንቴጅ አክሴፕታንስ ሬቱ በጣም ሎው ስለሆነ በፍጹም ይህን ነገር አልጀምርም ካልሽ አንቺ ዩር ዲስኦቢዲየንት። ኢንጂኒሪንግ ጀምር። በኢንጂኒሪንግ ውስጥ በምትሰራው እኔ በማስቀምጥ ቦታ እግዚአብሔር በዛ ቦታ አንተን እንደ ብርሃን ለጨለማ ህዝብ ብርሃን አረጋለሁ ብሎክ አንተ ግን በስንፍና ሌዚነስ እግዚአብሔርን ባለማመን የምታደርገው ነገር ያ ነገር አለመታዘዝ ነው። ስለዚህ እግዚአብሔር እናንተ እሺ ካላችሁ እናንተ ትጠቀማላችሁ። አይ እኔ ግን እሺ አልልም የራሴን ነገር ማድረግ ነው የምፈልገው አይ ዋና ሪላክስ አረጋለሁ የምትሉ ሰዎች እውነት ለመናገር እግዚአብሔር በየዘመኑ ሁልጊዜ ሰው አለው። ስለዚህ አሁን እሺ ብላችሁ ጥሪውን ሰምታችሁ ብታደርጉ ይሻላል። እኔ ምስክር ነኝ። እግዚአብሔር የመጨረሻ ደውሉ ላይ ስላዳመጥኩት ነው ያለሁት ዛሬ ወገኖቼ። ታዲያ ዛሬ ልነግራችሁ የመጣሁት በጣም ያማረው ቪዲዮ ሁሌ እሰራላችኋለሁ እና ሁሌ በቃ ደስ የሚል ነገር ታያላችሁ ሳይሆን በቃ አንዳንዴ ሜሲ የሆነ አላቅም ምን እንደሆነ የሚፈጠረው ግን እግዚአብሔር በሰጠኝ ጸጋ መጠን ቫልነራብል ሆኜ እናንተ ጋር መምጣት እፈልጋለሁ። ታውቃላችሁ ለምታውቁኝ ሰዎች እኔ ራሴን ቢዝነስ ራን አደርጋለሁ። በሚኒሶታ ሪል ስቴት ኤጀንት ነኝ። እንዲያውም በዩናይትድ ስቴትስ ኦፍ አሜሪካ የተለያየ ስቴት እየሄድኩኝ ኢቨንት የሰዎችን ኢቨንት በተለይ ሰርግ ፕላን አደርጋለሁ እና እዛም ውስጥ ያሉ ስቶሪዎች ሊሆን ይችላሉ ሼር ማድረጋችሁ። ምክንያቱም በቃ ሁሉ ነገሬ ህይወቴ ለእግዚአብሔር እንደ መስዋዕት እንዲሆን ስለምፈልግ ምሰራውን ነገር በሙሉ በተቻለኝ መጠን ቫልነራብል ሆኜ እናንተ ጋር መጥቼ ሼር አደርጋችኋለሁ። የዛሬ መልእክት ለእኔ ነው፣ ግን ለእናንተም ሊሆን ይችላል። ድንገት ይህን ሰምታችሁ ቤትዬ በቃ ለዘመናት ስጠብቀው የነበረውን እግዚአብሔር አድርጌ ያለኝን ነገር አደርጋለሁ ልትሉ ትችላላችሁ። ከዚህ ቪዲዮ በኋላ አእምሮ ጀምሩ። ተሳክቶ ተስተካክሎ ተደርድሮ 10 ስቴፕ ካለው ጎላችሁ ለመድረስ እግዚአብሔር የመጀመሪያውን ብቻ ነው አንዳንዴ የሚያሳየው፣ ሁለተኛም እንደሚመስል አናውቅም። ግን እስከምንዘል ድረስ አምነነው እስከምንጀምር ድረስ አምነነው እስከ መጨረሻው እስከምንሄድ ድረስ እግዚአብሔር ስራውን ሊያሳየን ስለሚፈልግ በታማኝነት መምጣት አለብን። የኛ ሪስፖንሲቢሊቲ የመጀመሪያውን መስላል ነው እና እግዚአብሔር ያግዘን ሁላችንንም። በጣም ነው የምወዳችሁ። ይህን ቪዲዮ ሙሉውን ስላያችሁ ምን ያህል እንደለፈለፍኩ ራሱ አላውቅም። ስለ ትዕግስታችሁ እግዚአብሔርን አመሰግናለሁ። በጣም አመሰግናችኋለሁ። በሚቀጥለው ቪዲዮ ደግሞ እስክንገናኝ ድረስ መልካም ቀን ይሁንላችሁ። ባይ